ኦኬ ቨርቹዋል ቦክስ እንዴት እንደሚሰራ ቨርቹዋል ቦክስ ምን እንደሆነ እና ቨርቹዋል ቦክስ ኢንስታል ማድረግ ይችላል። ስለዚህ በዚህኛው ቪዲዮ ላይ ደግሞ ምንድነው የምናየው እንዴት ካሊ ሊነክስ ኦር ደግሞ ኦፕሬቲንግ ሲስተም መጫን እንደምንችል ቨርቹዋል ቦክስ ላይ እናያለን ማለት ነው። ኦኬ ሶ ቨርቹዋል ቦክሳችሁን ተከፍቱታላችሁ። ከዛ የፈርስት ስቴፕ የሚሆነው ምንድነው ኒው የሚለውን ክሊክ እናደርጋለን። ከዛ ኒው ላይ ክሊክ ካደረግን በኋላ ስም እንሰጠዋለን። የምንፈልገውን ስም ካሊ ያልኩት። ከዛ በኋላ ኦፕሬቲንግ ሲስተም ታይፕ ማለት ነው ሊነክስ ነው። ካሊ ስለሆነ ዲቢኤን ቤዝድ ነው ማለት ነው። ዲቢኤን 64 ከዛ ኔክስት። ከዛ እዚህ ጋር ምንድነው የምንሰጠው የራም ሳይዝ ማለት ነው። ምን ያህል ሳይዙ ምን ያህል ይሆን የሚለውን ማለት ነው። ጀስት ሬድ ውስጥ እንዳይገባባችሁ ተጠንቀቁ። ምክንያቱም ቢዚ ያደርገዋል ሲስተማችሁን ሬድ ላይ ከሆነ ማለት ነው። ያላችሁን ኦፕሬቲንግ ሲስተማችሁ ራም ነው ማለት ነው። ኦኬ ከዛ ክሬት ቨርቹዋል ዲስክ ነው እንለዋለን። ከዛ የሚከፍትልን ኔክስት እንለዋለን ቨርቹዋል ዲስክ። ከዛ ዳይናሚክ አሎኬሽን ነው መሆን ያለበት። ምክንያቱም ሳይዝ የሚወስደው የምንሰጠውን ሳይዝ የሚወስደው ዳይናሚካሊ ነው። ስቶሬጅ ሲኖር ነው ሲፈልግ ነው እንጂ ወዲያው ያን ሳይዝ አይዝብንም ማለት ነው። አሁን ለምሳሌ እዚህ ጋር 60 አረኩ 60 ጂቢውን ወዲያው አይዝም። ሲያስፈልገው ብቻ ይይዛል ማለት ነው። ዘን ኔክስት ብለን ጨረስን። ከዛ ሴቲንግ ላይ እንገባለን ለማስተካከል ማለት ነው። መጀመሪያ የምናደርገው ስቶሬጅ ላይ ነው። ስቶሬጅ ላይ ምንም የተጫነ ነገር የለም። ኤምፒቲ የሚለውን ክሊክ እናደርጋለን። ከዛ ቹዝ እናደርጋለን። ቹዝ ፍሮም ዲስክ ነው። ዲስክ ፋይላችን ላይ ሴሌክት እናደርጋለን ማለት ነው። ዳውንሎድ ያደረግነውን የኦፕሬቲንግ ሲስተም አይኤስኦ ፋይል ሴሌክት እናደርግለታለን። ከዛ ኦኬ ብለን እንጨርሳለን ማለት ነው። ከዛ ምን እናደርጋለን ስታርት የምትለውን በተን ከላይ ክሊክ እናደርጋታለን። ያ ማለት ቨርቹዋል ቦክስ ማሽኑን ስታርት አድርግ ነው ማለት ነው። ከዛ ቨርቹዋል ቦክሱ ከዛ ኦፕሬቲንግ ሲስተሙ ይጀምራል ማለት ነው። ኦኬ ግራፊካል ኢንስታሌሽን መምረጥ ትችላላችሁ። ግን እኔ ጀስት ኢንስታል የሚለው ላይ ወደ ታች አሮን ነክተን ኢንስታል እንነካለን። ከዛ እንጠብቀዋለን። ስታንዳርድ ኢንስታሌሽኑ ማለት ነው። ከዛ እንግሊሽ ሌላ የምታውቁት ላንጉዌጅ ካለ መምረጥ ትችላላችሁ። እንግሊሽ እመርጣለሁ። ከዛ እዚህ ጋር የምታስተካክሉት ሆስት ኔም ነው። ሆስት ኔም ማለት ኔትወርክ ላይ ጀስት ሲኖር ጀስት አይደንቲፋይ የሚያደርገው ዘ ሆስት ኔም ነው ማለት ነው። ኮምፒውተር ኔማችሁን ኔትወርክ ላይ ያለ ሰው የሚያየው ካሊ የሚል ከሆነ ካሊ የምትፈልጉትን ትመርጣላችሁ። ወር ደግሞ አጥፍታችሁ ኮንቲኒው ማለት ትችላላችሁ። የምታንቀሳቀሱት ባሮዎቹ ነው እዚህ ከስር ባሉት ቀስቶች ማለት ነው። ከዛ ፉል ኔማችሁን ታስገባላችሁ። የፈለጋችሁትን ኔም ማስገባት ትችላላችሁ። ከዛ ዩዘር ኔም ያስመርጣችኋል። ዩዘር ኔም ራሱን ዲፎልቱን ኔክስት ልበለው። ከዛ ፓስወርድ ቹዝ ታደርጉለታላችሁ ለዩዘሩ ማለት ነው። ሀከር 301 ላልኩት። ከዛ ፓስወርድ አስገባለታለሁ። ሾው ለማድረግ ወርታች አድርገን ታብ ስፔስን እንነካለን። ስፔስን ስንነካ ፓስወርዳችን ያሳየናል ማለት ነው። ከዛ ኮንቲኒው እንላለን። ከዛ ድጋሚ ፓስወርዳችንን እናስገባለን። ፓስወርድ ለዋለሁ። ከዛ ወርታች ነካለው ወደታች አሮ ከዛ ስፔስ ፓስወርድ ደሴም ነው። ከዛ ኮንቲኒው ለዋለሁ ማለት ነው። ከዛ ሴትአፕ ያደርግልናል ማለት ነው። ማድረግ ይጀምራል። ከዛ የምንፈልገው ኢንታየር ዲስክ ነው እንዲጠቀም ነው። 60 ጂቢ ቢያለው 60 ጂቢ ኢንታየር ዲስክ በአንድ ፓርቲሽን እንዲያደርገው ነው። ስለዚህ ኔክስት ለዋለሁ። ዱዋል ቡት የምትጠቀሙ ከሆነ ጀስት ዱዋል እኩል መጫን ከፈለጋችሁ ዱዋል ቡት ከሆነ ማኑዋል ማለት ትችላላችሁ። ጀስት ኢንታየር ዲስክ እንዲጠቀም ስፈልግ ኢንተር ለዋለሁ። ከዛ ኔክስት ኢንተር ለዋለሁ። ከዛ አሁንም ኤቭሪ ፓርቲሽን በአንድ እንትን እንዲሆን ስለፈልግ ኢንተር ለዋለሁ። ከዛ ፊኒሽ። ከዛ ፊኒሽ እንለዋለን። ከዛ ቼንጅ ማድረግ ትፈልጋለህ ወይ? የስ ለዋለሁ።
ኦኬ ኔክስት የሚጠይቃችሁ ምንድነው ኢንስታል ለማድረግ የምትፈልጉትን ነገሮች ይጠይቃቸዋል። ዲፎልቶቹን ሞልተን ኔክስት እንላለን ማለት ነው። ኤቭሪቲንግ የሚለውን ሰሌክት ማድረግ ትችላላችሁ። ኮኔክሽናችሁ ብዙ ፈጣን ካልሆነ ከ7 እስከ 16 ጂቢ ስለሆነ ዳውንሎድ የሚያደርገው የማፈልጉት ከሆነ ጀስት ትታችሁት ማለት ትችላላችሁ። ምክንያቱም ኢንስታል ማድረግ ትችላላችሁ ሌላ ታይም። ስለዚህ ኮንቲኒው እንለዋለን ማለት ነው። ከዛ የስ እንለዋለን። ወደ ጎን እናደርግና የስ ብለን እንመርጣለን። የስ ካልነው በኋላ ኢንተር ዲቫይስ ማኑዋል የሚለውን ሳይሆን ከታች ያለውን እንመርጥና ኔክስት እንለዋለን ማለት ነው። ቡትሎደሩን ኢንስታል ማድረግ ይጀምራል። ኮንቲኒው የሚለውን እነካዋለን። ኢንተር እንላለን ኮንቲኒው ላይ። ከዛ ሪቡት ያደርጋል ማለት ነው። ሪቡት አድርጎ ሲጨርስ አዲስ ካሊ ኦፕሬቲንግ ሲስተም በቨርቹዋል ቦክሳችን ላይ ጫነ ማለት ነው። ፉል ስክሪን ለማየት ቪው የሚለውን ከላይ ያለችውን ቪው የምትለዋን ክሊክ አድርገን ፉል ስክሪን እናደርጋለን። ፉል ስክሪን ሞድ ይሆናል ማለት ነው። ስዊች እንለውና ፉል ስክሪን ሞድ ይሆናል። ኦኬ ይሄ ምንድነው ሀክ ለማድረግ የምንጠቀምበት ኦፕሬቲንግ ሲስተማችን ነው። በዚህ ቱቶሪያል ላይ ሰው የተወሰኑ ኮማንዶችን በዚህኛው ላይ ነው የምንጽፈው። ተርሚናል ይባላል። ተርሚናሉ ላይ የኮማንዶችን መጻፍ እንችላለን ማለት ነው። see you in the next tutorial. Bye.